كنوادا جلالا ننجرا بربادا بكنزة بورفاش عنك إيش ندو بجي أفر بيناشي ما تزرجي أفر بيناشي بيني كذي أنت لمن أطولم ጭራሽ ደግሞ ባንቺ በሶስቱንም ታንገራግራለሽ ድጋሚ አይኔን አታዩሽ አንተ ቆይ ምንድነው የምትለኝ ነው በጣም አገላግል እኮ ነው የገባው ሌላ ነገር ነው እንደዚህ የሰው ላይፍ መበጥበጥ ነው ስራ ለምን አትሆንም ቆይ አንተ ምን አይነት ሰው ነው ምንድነው እቅድ ይኸውልሽ ለማንኛውም የኔት ይኸው ስልክሽን እንኪ እንግዲህ ውድ ቤተሰቦች ፕሮግራማችን ይሄን ይመስል ነበር የተቻለኝን ነገር ለማድረግ ሞክሬ ነበር መጀመሪያ አካባቢ በቦርሳ ባነቃት ሰዓት እኔ እንደውም ላገላግል ምናምን ነገር ነበር የሆነ በቅጽበት ድንገት ሳላስበው ነው እሷ ማነቃ የጀመረውና ግን ደግሞ በዛ ሰዓት እሷ እዚህ ጋር እንቀርጋ እንደዚህ ይዛይ ነበርና እንዳላገላግልም ለጥቂት አንገቷን ሲጣርጓን ነበርና ትንሽ ልጅቷ ራሱ በደም ጎርጉ ኢሊያስ ገኒ አልማዝ ሚል ቴክስት ገባለ እስቲ አምጪልው እንዴ ቆይ ነው የምን ቴክስት ነው እስቲ አምጪው ቆይ ገና ብዙ ነገር ልናወራ አይደል ቆይ ቼክ እናርጋ አንተ እኔም ይራስ የኔ ምንም ቴክስት አልመጣልኝም ምንድነው እስቲ ቆይ ቼክ አርጉ በደም እንዴ አልማዝ ማና ቆይ ተረጋጊ 4 ወር ምን ማለት ነው 4 ወር ነው የቀረኝ ለልጆቼ ብዬ ነው አልማዝ ማናት እኔ እንጃ አላቃትም ያንቺ ያስተዋወቅሽኝ ጓደኛሽ ነው አላቃትም አልማዝ እኮ እኔ ያንቺ ጓደኛው አልማዝ ይሄ ቴክስቱ እኮ የሚለው በቃ ይሁን ታዲያ አላቅማ እንዴ ቴክስት ቢሆንሽ ቢመጣ ታዲያ ቴክስቱ የሚለው ምንም ቴክስት ቢመጣ አልማዝ ማናት እኔ አላቃትም ቆይ በቃ በደንብ ይሁን አልማዝ እንዴ ወይኔ ጉዴ እንዴ ለማጣለህ ባቀርቡ አስደስተሻለሁ ለምን ተረጋግተሽ አታየውም አልማዝ ማን እንደሆነች አላቅም አልማዝ እንዴ አልማዝ ማን እንደሆነች አላቅም በስነ ስርዓት አንብቢ አላቅም አልማዝ ማን እንደሆነች እኔ አላቃትም ጭራሽ ያንቺ ጓደኛ መሆንሽን እንጂ አላቃትም እኔ አልማዝ አላቅም በቃ አልማዝ ማን እንደሆነች አላቅም ነው የቀረኝ ለማጣለህ ፍቅር ለልጆቼ አላቃትም ምንድነው እንዴ አልማዝ ማን እንደሆነች አላቅም ቆይ አይደለም ተነጋግራችሁ ትፈታላችሁ ቆይ ተረጋጉ አይ ኤልያስ ቆይ ተረጋጉ ቆይ በመነጋገር ትፈታላችሁ ተረጋጉ እንዴት ነው በመነጋገር የምትፈታው ይኸውልሽ እኮ የሚጽፈው የሚመጣው ቴክስት እንዴት ነው ባንዴ አልማዝ ማን እንደሆነች አላቅም ይኸውልህ እኮ ቴክስቱ አንብበው አይኔ ልህም እንዴ 4 ወር ነው የቀረኝ አመጣለህ እኔ ፍቅር አስደስተሻለሁ 4 ወር ለልጆቼ ምናምን ልጆች አሉ እንዴ አንተ በቃ ተይው በቃ አዎ ሚስቴ ናት አልማዝ እኮ የኔ ጓደኛ ያንቺ ጓደኛ ምንድን ነው እንደዚህ ረጋ በይ ነግሬሻለሁ ምንም የምታመጨው ነገር የለም ረጋ በይ አይ ቆይ ተረጋጊ ቆይ እንደዚህ አይነት ምንድነው ሐሳብሽ ምንድነው አረ ቆይ ተረጋጊ ገኒ በእናትሽ ተረጋጊ ቆይ እንዴ ገኒ ነው በእናትሽ ተረጋጊ ኖ አይሆንም ገኒ ቆይ ገኒ ተረጋጊ ቆይ አረ በእናትሽ ቆይ እስካስበይ ቆይ
ተነጋግራችሁ ትፈቱ እያልኩኝ እንዴት ነው የምረጋጋው? እያየሽ ወደ ወይ ምንድነው አልገባንም እኮ እኛ ራሱ እንዴ ምንድነው የተፈጠረው እንዴ? ቆይ ምንድነው ገኒ አስረጅኝ። ምንድነው የተፈጠረው? ነይ ተረጋጊ በእናትሽ። ምንድነው የተፈጠረው? ተረጋጊ። ቆይ ገኒ ቆይ ተረጋጊ። ምንድነው የሆንሽው? ነይ እስኪ ነይ በእናትሽ በፈጠረሽ ነይ ቆይ ገኒ በእናትሽ ነይ በፈጠረሽ። ቆይ እዚህ ጋር ነይ አንዴ ንገሪኝ። ምንድነው የተፈጠረው? ኖ አታልቅሽ ገኒ። ምንድነው እኮ ይገጥማል። ሁሉንም ሰምተው በህይወትሽ ውስጥ እንደዚህ አይነት ነገር የሚገጥምሽ አብረሽ እየኖርሽ ባሌ ነው ገኒ የተፈጠረው ማለት ያው ግልጽ እንዲሆንልኝ ለኛ ምን እኮ በቃ ደነገጥኩኝ እንዴ ባሌ ብዬ በሰማንያ ባሌ አብሬኝ ነው እኮ ቅድም እንደነገር ወይ ጌታ ሆይ እንዴ ምንድነው እኔ አምነዋለሁ እኮ ነው እኮ ምንድነው የተፈጠረው? ንገሪኝ እስኪ ምንድነው? እኔ ምን አውቃለሁ። አልማዝ የምትባል ሴትዮ ጽፋለታለች። እሺ ምናምን 4 ወር ነው የቀረኝ ምናምን ይላል እኮ ምንድነች እሷ? እኔ ምን አውቃለሁ። 4 ወር ነው የቀረኝ ልፈታት ምናምን ነው የሚለው። አንቺን ነው የሚለው። ይኸው እኮ እመጣለሁ አስገዝትሻለሁ ይላል። 4 ወር ነው የቀረኝ ይላል። እፈታታለሁ ይላል። ይኸው እኮ ላሳንጅሽ እንዴት ነው የምትረጅኝ አንቺ? አይ እረዳሻለሁ ገኒ። ለምን መሰለሽ ይኸውልሽ አይደለም ተረጋጊ። አሁን ራስሽን ነው የምትጎጂው አይደለም። ቆይ የጎዳሽ እሱ ሆኖ ለምንድን ነው አንቺ እንደዚህ ለብሽም? ሁሉንም ይገጥማል። በቃ እንደዚህ መሆን የለብሽም። በህይወትሽ ብዙ ነገር እንዴት እንደዚህ ይሆንብሽ? ተረጋጊ። ገብቶኛል። ነይ በእናትሽ አረፍ በይ። እሺ ነይ አንዴ እዚህ ጋር አረፍ በይ። ትንሽ ተረጋጊ። ለምጣልሽ ወይ የሆነ ነገር አዳምጪኝ። በቃ አዳምጪኝ እስኪ አዳምጪኝ። እሺ ምንድነው የማዳምጠው ነገር ምን መሰለሽ እሷ እኮ ናት። እሷ ንብረት ስላላት ለልጆቻችን ይሆናል ንብረቷን ለመዝረፍ ንብረታችን የሷን ንብረት ለኛ እንዲሆን ብላ ያታለለችኝ እሷ ናት እኮ ለልጆቻችን። አዎ ያንቺ ጓደኛ ለምን አትረጋጊም? ቆይ ለምን አትረጋጊም እንዴ? እሷ ናት ከተተችኝ ለልጆቻችን ጥሬ ይሆናል ብላ ያለችኝ እኮ እሷ ናት። ባለጌ ሰርታችሁ በሰው ገንዘብ ነው እናንተ ምን ይደረግ ወንድ ነህ አንተ። በሴት ገንዘብ ነው ልጆች የምታሳድገው። ለዚሁ ላይ ያለችኝ እሷ ናት። የእሷን ንብረት እንዝረፍ፣ የእሷን ንብረት ወደኛ ለልጆቻችን ይሆናል ማሳደግ ይሆናል ያለችኝ እሷ ናት። ያሳሳተችኝ እሷ ናት እንጂ እኔ አንቺን ማጣት አልፈልግም። ያሳሳተችኝ እሷ ናት። እንዲያደረገች እሷ ናት። እሺ በቃ እሷ ናት እንዲያደረገች እሷ ናት። ስለዚህ እሺ በቃ አታልቅሽ ግን ቆይ ውሃ ላምጣልሽ ወይ የሆነ ነገር በቃ አታልቅሽ። ኖ አታልቅሽ። በቃ ገኒ በቃ የሆነ ነገር ገኒ በቃ ፕሊዝ በቃ አታልቅሽ በእናትሽ በፈጠረሽ በቃ ተይውሽ። ሰው ጓደኛዬ እንኳን እኮ ናት መልካም ሰው ነው ብላ አይሽ እንደዚህ ሲጫወቱብኝ ነበር። ለሰው ገንዘብ በቃ ተረጋጊ በእናትሽ ተረጋጊ። በቃ ለሷም እግዚአብሔር ዋጋዋን ይከፍላታል። ችግር የለውም ምንም ችግር የለውም። ገኒ በቃ ተነሽ በእናትሽ በፈጠረሽ ገኒ በእናትሽ ተነሽ በቃ ገኒ ፕሊዝ በቃ አታልቅሽ በፈጠረሽ አታልቅሽ ፕሊዝ በእናትሽ በቃ ለመረጋጋት ሞክሪ። ቆይ ተረጋጊ ገኒ ቆይ ተረጋጊ። ያማል እንዳንተ ሰውዬ ከኔ ምን ፈልገህ ነው? ፈልጊያለሁ እንዴ ተነሽ ተመለሽ ወዴት ነው? ተረጋጊ። ቆይ በእናታችሁ ለመግባባት ሞክሩ። ልትረጂ ሞክሪ ወይ ገኒ በእናትሽ
በቃ አታልቅሽ። እየተነሳን ነው በእናትሽ ለዚህ ስለቤት ብሎ እንደው ወደ ሄድላችሁ። አሁን ደግሞ በባሌ ባመንኩሳ። ወይ ተረጋጊ በእናትሽ። እናትሽ አንተ ሰውዬ ምንድነው ችግር? ንገረኝ እስኪ ምንድነው ችግር? ከኔ ምን ፈልገህ ነው? ፈልጌ ነው እናትሽ። ምንድነው ከኔ የምፈልገው? ምን ቀረ? አሁን ደግሞ ምን ቀረ? እናትሽ በጣም እናትሽ ተረገመ፣ ፈጣሪ ረገመ። ዞር በል እንዳትጠገኝ ከዛሬ ጀምሮ ምንም ነገር ቃል ቀረ ሄድ ምንድነው? ተናገሪ እባክሽ። ከተናገርሽ ውሻ ተናገሪ እንጂ። እስቲ ቆይ እስቲ ቆይ አይደለም ስማኝ። ውሻ ገለሃለሁ አትያዘኝ። ምንድነው የምታስረዳኝ? ወደዚህ ሰው በእናትህ። ሄሎ ቢኒያም እንዴ ቡራ ምን እንደዘጋው? እባክህን ብሩክ አይደለም ናቲ ነኝ። እንዴ ናቲያ አትበል። ምንድነው የምሰማው? እውነት ነው? ምን ሰማ? ኧረ በእናትህ አሁን ሰምቻለሁ። እባክህን ምንድን? ኧረ ምንድን ይለኛል? እዚሁ ሰመጠኛል። ኧረ አትበል እባክህን። እሺ ምን ማለት ነው? ጆሮዬ መዝጋት ምን ማለት ነው? እስኪ ንገረኝ። ምን ማለት ነው? እስኪ ለምን ላስረዳ? ቆይ ልጁን ታውቀው የለም። እስኪ ተረጋጋ። ላስረዳ የሚባል ነገር የለም። ተረጋጋ። ልጁን ታውቀው ምንድነው? አንተ የምታውቀው ነግሮሃል ከዚህ ቤት ምንድነው? አረ በቃ ልጁ ቀልደኛ ነው እንዳልኩ ነው። እንደዚህ አይነት ቀልድ አለ ወይ? ብሩክ ና ልቃቀው ስልኩን ወደዛ። አሁን እደውልለታለሁ ወደዛ። ቀልደኛ ነው። ና ክፈተው፣ እደውልለታለሁ ወደዛ። ያው ልጁን አንተን አታውቀውም። ምን እኔ እና እንደዚህ አይነት ቀልድ የለም። እንዴ ተቀላልደና ቀልድ ንገረኝ። እሺ እንዴ ተቀላልደና ቀልድ አታውቁም። ግን ያው ያረ እንዳስነ አትንካኝ። ማንም እንዲነካኝ አልፈልግም። ማንም አንተ እኮ ተረጋጋ። አንተ እኮ ብትረጋጋ እኔ ረጋጋለሁ። ተረጋግቻለሁ እኮ ይኸው ይሄ ተረጋጋ ፊት አንዴ የምትይው ተረጋግቻለሁ። በቃኝ። አንተ ወደዚህ ይልኝ። አትንካኝ ለዛ ሲንጃክ እሺ። ወይኔ ላውራው ወይ የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እባክዎ ትንሽ ይጠብቁ። አትንካኝ ብሩክ፣ አትንካኝ አንተ። አይ እስኪ እኔ ልደውልለት። እስኪ ወይኔ ለማውራት ልሞክር። እስኪ ተረጋጉ። እስኪ ተረጋጉ። እንዳትነካኝ። ወደዛ ምንም የምታስረዳኝ ነገር የለም። ተረጋጉና እስኪ እያወቅህ ትደብቀኛለህ ብሩክ። እያወቅህ ምን አይል ወይኔ ልንገር። ኧረ ምንም ነገር የነገረኝ ነገር የለም እሱ። እሺ ሰሞኑን ምንድነው? እሺ ቀልደኛ ነው ልጁ ታውቀው። እንደዚህ ነቀልዳለህ እንደዚህ